Okay, hi everyone. Sumirama Bakariparan, and some of you might know me from my channel. Sapphire Builds. I build projects, some work, some give me existential crisis. And Zari Jilachi method from all away from Redwa, ማለት ነው ከሬድዋ የመጣሁት by the way እና ዛሬ ይዤላችሁ የመጣሁት ዲቪ ስቱዲዮ ይባላል። እስኪ ልጠይቃችሁ መቼስ እዚህ ውስጥ ወይ ማይ ሲኩዌል ሰርቨር ወይ ቴብል ፕላስ ኦር እንደዚህ አይነት ዲቢኤምኤሶችን ተጠቅሞ ማያውቅ ሰው ያለ አይመስለኝም። ያ ተቀማጣችሁ ያ ስለዚህ ምንድነው ብዙ ጊዜ ያያችሁ ችግር? አንደኛው ኦልድ ስታይል መሆኑ ነው። ያ ሁለተኛ ነገር ደግሞ ኮላቦሬቲቭ ኢንቫይሮንመንት የለውም። ሶስተኛ ነገር ደግሞ ኤቭሪቲንግ ማኑዋል ሌበር ነው። ላይክ እናንተ ናችሁ ስኪውሉን ጽፎት ምናምን ስታፍ። ስለዚህ ይሄንን ነገር ላይክ is there a better way to do it የሚለውን ነገር እስኪ እንየው። ዲቪ ስቱዲዮ ምን ያደርግላችኋል መሰላችሁ? አንደኛ ያው ክሮስ ፕላትፎርም ነው። ከረንትሊ ፖስትግሬስ ማይስኩዌል እና ኤስኪዩኤል ላይትን ሰፖርት ያደርጋል። then ምን ያደርግላችኋል? እዚህ ጋር እንደምታዩት ቪዥዋል ኩዌሪ ቢልደር አለው። ያ ማለት ኖዶቹን ላይክ ኤቭሪ ኖድ ያሳያችኋል። እና ለምሳሌ ቴብሎች አላችሁ። ያንን ቴብል ቪዥዋሊ ሪሌሽንሺፑን ያሳያችኋል። ፕላስ ደግሞ ለእያንዳንዱ ቴብል ለእያንዳንዱ ኢንፖይንት እንትን ጄኔሬት ያደርግላችኋል ኤፒአይ። ፕላስ ደግሞ ኮላቦሬት ማድረግ ትችላላችሁ። ኤንድ የእናንተን ደግሞ ቴብል ወደ እንትን ኮንቨርት ማድረግ ትችላላችሁ ወደ ሪዝል ወይም ፕሪዝማ በአንድ ባተን ክሊክ ማለት ነው። እናሳያችሁ። let me just እዚሁ ላይ ላድርገውና አዩ ይታያል በቪዲዮ ነውና so this is the landing page part ይሄንን ላሳልፈውና ወደ ዋናው ጉዳይ ልባ። ስለዚህ መጀመሪያ ምንድነው የምታረጉት? ሴል ላይ አለው ሴል ላይ ኮኔክት ካደረጋችሁ በኋላ የስነናተ ፉል ዳታቤዝ ኢንፎርሜሽን ኢደር ሎካሊ አቬሌብል ከሆነ ሪሞትሊ አቬሌብል ከሆነ እሱን ኮኔክት ያደርጋል። ኮኔክት ካደረገ በኋላ ስለናንተ ዳታቤዝ ኢንፎርሜሽን ይኖረዋል ማለት ነው። then after that ያው ጄኔሬት ያደርግላችኋል ኮማንዱን። ከዛም በኋላ ጄኔሬት ካደረገ በኋላ you have to paste the command into the CLI then ኮኔክት ካደረጋችሁ በኋላ ስለናንተ ፉል ዳታቤዝ ኢንፎርሜሽን እንደዚህ አድርጎ ያሳያችኋል። ኦፍ ኮርስ ልክ እንደማንኛውም ዲቢኤምኤሶች ቪው ማድረግ ይችላል። ቴብሎቹን ኢንሰርት ማድረግ ይችላላችሁ። ቴብሎቹን ማድ ማድረግ ይችላላችሁ። ኤዲት ማድረግ ይችላላችሁ። ግን that's not the እንትን ፋክተር the major factor ግን ሶ ወደ ዋናው ልግባ። ኦኬ ከእናንተ ውስጥ ኤስኪዩኤል መጻፍ የሚመቸው አለ? ኤስኪዩኤል መጻፍ ይመቻል? you guys are that okay እና ኤስኪዩኤል መጻፍ እኔ በኩል አይመቸኝም፣ አብዛኛው ሰው አይመቸውም። ሶ what if ኮንቴክስት ያለው ኤአይ ስለእናንተ ስኪማ ዳታችሁ ሳይሆን ስለ ስኪማ ብቻ ኮንቴክስት ያለው ኤአይ ጄኔሬት ቢያደርግላችሁ ኤስኪዩኤል ፍሮም ናቹራል ላንጉዌጅ ማለት ነው። that's good right? እስኪ ነው አክሽን። ሶ እዚህ ጋር ኖርማሊ ነው የጻፍኩት ምንድነው? ቆይ view all users info ነው ያልኩት። then ኤስኪዩኤሉን ጄኔሬት ሲያደርገው ታዩታላችሁ። ሶ ኦልሬዲ ጄኔሬት አደረገው ማለት ነው ኤአዩ። ምክንያቱም ፉል ኮንቴክስት አለው ስለናንተ እንትን ስኪማ ማለት ነው። then run ያደርገዋል። ሶ run የተደረገውን ኩዌሪ ኦፍ ኮርስ አውትፑት ላይ ማየት ትችላላችሁ። then ልክ እንደ ሌሎቹ ዲቢኤምኤሶች ኩዌሪ ብቻ ኤክሲኪዩት ማድረግ አይደለም የዲቢ ስቱዲዮ ስራ። ቪዥዋላይዝ ያደርግላችኋል የእናንተ ሪዛልት ማለት ነው according to your specific query። ለምሳሌ አሁን እናንተ ኦርደር ባይ እንደዚህ አግሪጌትድ ኩዌሪዎች አሉ አይደል? ያንን ቪው የምታረጉበት ቻርት ስታይል ከሰሌክት ከምታረጉት የተለየ ነው የሚሆነው። ላይን ቻርቶች እና የተለያዩ ቻርት አይነቶች ለአግሪጌትድ እና ለተለያዩ ኩዌሪዎች ሲሆን የሰሌክት በፓይ ቻርት ነው የሚያሳየው ማለት ነው።
ኤንድ ኦፍ ኮርስ በእያንዳንዱ ኩዌሪም ላይ ሆነ ኤአርዲ ዲያግራም ቪወርም ላይ ሆነ ኤቭሪቲንግ ላይ ኮሜንት ማድረግ ትችላላችሁ። ኮሜንት ስታደርጉ ለቲም ሜቶቻችሁ ያንን ነገር ዲስከስ ማድረግ ትችላላችሁ ማለት ነው። ኦፍ ኮርስ ሎካሊ ላለም ሊሆን ይችላል፣ ሪሞትም ላለ ሊሆን ይችላል። ኢንላይን ኤቭሪ ኩዌሪ ኮፒ እያደረጋችሁ ኦር ራሱ ያውቃል ላይክ ኮት አድርጋችሁ ቻትጂፒቲ ላይ እንደምትጠይቁት ማለት ነው። ልክ እንደዛ ኮሜንት እያደረጋችሁ ኢንኤፊሽንት የሆነ ኩዌሪ መስደብ ትችላላችሁ። ኦኬ ኤአርዲ ዲያግራም ቪወሩን ስናየው ኦኬ ዙም ያደርግና ኦኬ አሁን እዚህ ጋር የምናየው ምንድነው የእያንዳንዱ የዳታቤዙን ቴብሎች ቪዥዋል በሆነ መልኩ ሪሌሽናቸውን የሚያሳያችሁ ነው። ሶ አሁን ይህንን ነገር አይታችሁ ጀስት የሆነ ኢንሳይት ኖራችኋል እንዴት እንደሚሰራ ኤቭሪቲንግ። እዚሁ ላይ ደግሞ አድ አድርጋችሁ ስቲኪ ኖቶችን አድ ማድረግ ትችላላችሁ። ላይክ ፎር ኮሜንቲንግ ፐርፐስ ሊሆን ይችላል፣ ማስታወስ የምትፈልጉትን ነገር ሊሆን ይችላል፣ ኤቭሪቲንግ ማለት ነው። እና አድ ለምሳሌ አሁን እዚህ ላይ ትንሽ ግራ የሚያጋባው ፓርት ብላችሁ የምታስቡት አድ ከተደረገ በኋላ ኖዱ ክሬት መደረግ የለበትም ወይ ቴብሉ ክሬት የሚደረገውስ በኤስኪዩኤል አይደለም ወይ የሚለው ነው። ስለዚህ አድ ካደረጋችሁ በኋላ ቴብሉን አውቶማቲካሊ አድ ያደረጋችሁትን ቴብል አናላይዝ አድርጎ ስኪማውን እንትን ቴብሉን ክሬት የምታደርጉበትን ኤአዩ እንትን ያመጣላችኋል ማለት ነው፣ ኤስኪዩኤል ስቴትመንት። ከዛ እሱ ረን ስታደርጉት አድ ያደረጋችሁት ቴብል አውቶማቲካሊ ቪው ይደረጋል ማለት ነው። ኤንድ ኦፍ ኮርስ ሴቭ ማድረግ ትችላላችሁ እያንዳንዱን ኤአርዲ የተመቻችሁን ፐብሊሽ ስታደርጉት እንዳልኳችሁ የኤአዩ አድ ያደረጋችሁትን ኤስኪዩኤል ስቴትመንት አምጥቶ እናንተ ኩዌሪ ኤዲተሩ ላይ ረን አድርጋችሁት የዛን ልዩነት ማየት ይቻላል። ኤክስፖርት ኢሜጅ ማለት ያው እያንዳንዱ ሳይሆን የእንቱን የኤአርዲውን ስክሪንሻት ሴቭ ያደርግላችኋል ሼር ማድረግ የምትፈልጉ ከሆነ ማለት። ስኪማ ቢልደር ፊቸሩ ደግሞ ምንድን ነው? ስኪማችሁን ቴብል ስኪማችሁን አናላይዝ አድርጎ ድሪዝል ወይም ፕሪዝማ ስኪማ ጄነሬት ያደርግላችኋል። ይሄ ምንም ኤአይ ፊቸር የለውም፣ ጀስት አውቶማቲካሊ ማፕ እያደረገ ነው ጄነሬት የሚያደርገው ማለት ነው። ወይ ድሪዝል ወይ ፕሪዝማ የተመቻችሁን። ኤንድ አናዘር ቲንግ ኢዝ ኤፒአይ ጄነሬተር አለው ለእያንዳንዱ ቴብል ኢንድ ፖይንት ኔክስት.js ኤፒአይ እንትን ጄነሬት ማድረግ ይችላል። እሱን ሴቭ ማድረግ ይችላል። ይሄንን ያው ኤአይ ፊቸር ነው፣ ግን በእያንዳንዱ ሪጀነሬት ባደረጋችሁ ቁጥር ኤአይችን ቶከን ከምትጨርሱ ሴቭ ማድረግ ይችላላችሁ። ኤንድ እያንዳንዱ ቨርዥንም ትራክ ማድረግ ይችላላችሁ። ሶ the next feature is ኮሜንት ማቴ ቲም ቻት ደግሞ የእያንዳንዱን ቲም ሜምበሮች ልክ እንደ ዲስኮርድ አይነት ቻት ፊቸር አለው። እዛ ላይ ዲስከስ እያደረጉ ፕላስ ደግሞ የስላክ እና የዲስኮርድ ኢንተግሬሽን አለው በዌብ ሆክ አማካኝነት ዩዘሮች ራሳቸው ዲፋይን ያደርጉታል። ሃሽታግ በመጠቀም ደግሞ ሪሶርሱን የፈለጉት ለምሳሌ ከኩዌሪ ሊሆን ይችላል፣ ከኤአርዲ ሊሆን ይችላል። ሪሶርሱን ታግ እያደረጉ እዛ ላይ ስፔሲፊካሊ ዲስከስ ማድረግ ይችላሉ። ሌላኛው ቨርዥን ኮንትሮል ነው። ቨርዥን ኮንትሮል አንድ ለምሳሌ የሆነ ቼንጅ አድርጋችሁ የአርዲዩም ላይ ሊሆን ይችላል፣ ስኪማው ሊሆን ይችላል፣ ኦር የተመቻችሁ ቦታ ዲፈረንስ ፈጥራችሁ ያንን ቨርዥን ስፔሲፊካሊ ስናፕሾት ኖሮት ሴቭ ካደረጋችሁ በኋላ ሪስቶር ለማድረግ የምትፈልጉም ከሆነ ኦር መቀጠል የምትፈልጉ ከሆነ ልክ እንደ ጊት ላይክ ቨርዥን ኮንትሮል አለው በኤቭሪ ዲፍ ምናምን እና ቨርዥን ኮንትሮል ያደርግላችኋል። ኮሚቴ ሂስትሪ ኤቭሪቲንግ አለው። እና ሪስቶር ማድረግ የምትፈልጉ ከሆነ ለምሳሌ ቴስት የሚባል ቴብል አድ አድርጋችሁ ከሆነ እና ወደ ፕሪቪየስ ቨርዥን ሪትራክ ማድረግ የምትፈልጉ ከሆነ ኦር ሪስቶር ማድረግ የምትፈልጉ ከሆነ ኦፍ ኮርስ ያ ቴብል መኖር የለበትም ማለት። ስለዚህ ያንን አናላይዝ አድርጎ ኤስኪዩኤል ስቴትመንቱን ጄነሬት ያደርግላችሁና ድሮፕ የምታደርጉበትን ስቴትመንት ረን ታደርጉታላችሁ ኩዌሪ ኤዲተሩ ላይ ማለት ነው። ሶ አውቶማቲካሊ ያንን ጄነሬት ያደርግላችኋል፣ እናንተ ረን ታደርጉታላችሁ፣ ወደዛ ስፔሲፊክ ቨርዥን ይመልሳችኋል ማለት ነው።
ኦፍ ኮርስ ኤአይ ኤስዲኬን የተጠቀምኩት የተመቻችሁን ኤአይ ፕሮቫይደር እዚህ ላይ አታች አድርጋችሁ መጠቀም ትችላላችሁ። ሶ ዳትስ ቤዚክሊ ኢት። ስላዳመጣችሁኝ አመሰግናለሁ እና ዳግማዊ ባቢን ደግሞ ኢንቫይት ስላደረገኝ አመሰግናለሁ እና እግዚአብሔርን አመሰግናለሁ።